መርሐባ ያ ሄልዌን ዛሬ በ5 ደቂቃ ውስጥ የአሳ ሾርባ አሰራር አሳያችኋለሁ። አንድ እርግጠኛ ሆኜ የምናገረው ነገር አሁን ኮሜንት ላይ እንዴት የአሳውን ቅንጭላት ትሰሪያለሽ ብላችሁ ቀውጥ ነው የምታደርጉት። እኔ አልጥለውም። እናንተ ራሱ መጣል የለባችሁም። ሾርባ ሰርታችሁ መረቁን ውሃውን መጠጣት አለባችሁ። ደግሞ ይሄ አሳ በጣም ውድ ነው። ወላ ላልጥለው እሙህም ያ ሄልዌን በመጀመሪያ አሳውን በደንብ ካጠብን በኋላ ቀዝቃዛ ውሃ ነው እዚህ ጋር ያረኩበት። ምንም አይነት ዘይት መጠቀም የለባችሁም። ለምን ራሱ ዘይታማ ነው። ሹፍ ውሃ ሳረግበት ራሱ ዘይቱ ከላይ ጥልል ብሎ ይወጣል። ከዛ 1 ሽንኩርት 2-3 ነጭ ሽንኩርት፣ ዝንጅብል፣ የስጋ መጥበሻ እንደዚሁ በረጃጅሙ ቆረጥ አድርጋችሁ ጣል ታረጉበታላችሁ። ለምን ውሃውን ብቻ ነው የምንፈልገው፣ እሱን ስለማንፈልግ ማለት ነው። እሙህም ቃሪያ የሚያቃጥል ነገር ካልወደዳችሁ ቃሪያ አታድርጉበት። እኔ እዚህ ጋር ቃሪያ አድርጌያለሁ፣ ቀረፋ አድርጌበታለሁ። ወላሂ ለአዚም ያ ሄልዌን 5 ደቂቃ ብቻ ነው የፈጀው። ያልተፈጨ ቆንጆ በርበሬ አድርጌበታለሁ። የተፈጨ ከሆነ ከለሩን ስለሚቀይርባችሁ የተፈጨ እንዳታደርጉ። መጨረሻ ላይ እኔ ጥቅል ጎመንና 1 ካሮት በትልልቅ ከትፌ አድርጌበታለሁ። እናንተ አለማድረግ ትችላላችሁ። መረቁን ብቻ ዝም ብላችሁ መጠጣት ትችላላችሁ። በወሬያችን ላይ መረቁ የስጋ ቅቅል የበቀቅል አላረለ ነጭ ነው የሚሆነው። ልክ እንደዛ ነው የሚሆነው። ከለሩ ግን ነጭነቱን ካልፈለጋችሁት ልክ እንደኔ 1 ማንኪያ እርድ ማድረግ ትችላላችሁ። ከለሩን ከወደዳችሁት ግን ምንም ባታደርጉ ይመረጣል። መጨረሻ ላይ ጨው አደረኩበትኝ። በቃ በሰለ። በወሬያችን ላይ ያጋይስ ማንኛውም ሰው እኔን ሰብስክራይብ በማድረግ ማየት የሚፈልገውን የምግብ አይነት በሙሉ ኮሜንት ላይ ቢጽፍልኝ ልሰራለሁ ዝግጁ ነኝ። ያ ሄልዌን ሁላችሁም እየሄዳችሁ ሰብስክራይብ አድርጉኝ። እኔ ብዙ አልፈልግም። 1000 ሰብስክራይብ መግባት ብቻ ነው የምፈልገው። እዚህ 100,000 ሰው ተቀምጦ አረ ወላ ይደብራል። እሙህም መጨረሻ ላይ ሾርባችን ላይ የባሮ ሽንኩርት አድርጌበታለሁ። ይሄም እክትያሬ ነው፣ ምርጫችሁ ነው። ማድረግ ትችላላችሁ። አበሻነታችን ለማስመስከር ደግሞ ኤክስትራ ቃሪያ አድርጌበታለሁ። በቃ እሙህም በጣም የሚጣፍጥ በጣም የሚያጠግብ በጣም ቆንጆ ሾርባ ነው። መጨረሻ ላይ እንደምታዩት ደግሞ 1 ሙሉ ሎሚ ጨምቄበታለሁ። ሹፉል ያህል ጀማል ብስሚላ ማሻአላ። በሌላ በቆንጆ ቪዲዮ እስከምንገናኝ ባይ ጋይስ።